እኔ ይኸው እንደዚህ ያለቀስኩበት ቀን አለ፣ እንደዚህ እምባዬ ያፈሰስኩበት። ስለዚህ ምን ምክር የምትሰጡ ሰዎች ኮሜንት ስር አስቀምጡልኝ። ይህን ቪዲዮ እስከ መጨረሻ ፕሊዝ አዳምጡልኝ። ሰላም፣ ኮሜዲያን አብዲ ይባላል። በህይወቴ ብዙ ነገር አሳልፌ ዛሬ የምነግራቸው ስለ ህይወቴ ነው። ከመጀመሪያ ተነስቼ ነው የምነግራቸው። ያለምንም ምክንያት ብዙ ሰዎች ይጠሉኛል። አፍታ መጎት ካላችሁ በጣም ተጠንቀቁ። እኔ ይኸው እንደዚህ ያለቀስኩበት ቀን አለ፣ እንደዚህ እምባዬ ያፈሰስኩበት። ብዙ ነገር አሳልፌያለሁ። ዘመዶቼ የለኝም። የ16 ዓመት ወጣት ነኝ። ብዙ ዘመዶች አሉ። ከሁሉም ግን ሁሉም ሀብታም ናቸው። አንድ የጠቀመኝ ሰው የለም እስካሁን። በቃ እኔ በጣም ተጨንቄያለሁ። ብዙ ነገር ብዙ በቃ አጎት ቤቴ ተቀምጬያለሁ። ዘመዶቼ ጋር ተቀምጬያለሁ። ሁሉም ያባሩኛል። እኔ አንድ ቀን ይህን ቪዲዮ አሳያቸዋለሁ። አንድ ቀን ድጋሚ አልፉልኝ። አሁን ከዛ ብዙ ነገር ስላሳለፍኩ አሁን ዩቱብ ለመጀመር አሰብኩት፣ ወሰንኩትና ጀመርኩት። እንደጀመርኩት ገና ሾርት ቪዲዮ ምናምን ልሰራ ነበረ። እስካሁን ምንም ነገር ውጤት አላየሁም። ገና መክፈቴ ነው። ቲክቶክን ከፈትኩት። ወደ 3 4 8 አካውንት አሉኝ የቲክቶክ ብቻ። ግን እስካሁን አንድ ቫይራል የወጣ የለም። ቫይራል ምንም ነገር አልወጣልኝም እስካሁን። ስለዚህ ይህንን ቪዲዮ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። እኔ በጣም በ12 ዓመቴ ነው አባቴን አጣሁት። አሁን ገና 6 ዓመት ሆኖኛል። በቃ እኔ ኑሮ መሮኛል። እስቲ እኔ የሚያሳዝናችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጠገቤ እንድትሆኑልኝ በአክብሮት እጠይቀዋለሁ። ስለዚህ እኔ በጣም ብዙ ፈተና ውስጥ ነበርኩኝ። በ12 ዓመቴ ነው ፈተና የጀመረኝ። በቃ ህይወት በጣም እንደዚህ እያደረገችኝ እስካሁን እየኖርኩ ነው። አልሐምዱሊላህ። ግን እኔ በጣም ቪዲዮ ለመስራት አስቤ ምን እንደምሰራ ጠፋብኝ። በቃ ቪዲዮ ለመስራት አስባለሁ፣ ምን እንደምሰራ ይጠፋብኛል። ስለዚህ ምክር የምትሰጡ ሰዎች ኮሜንት ስር አስቀምጡልኝ። ይህን ቪዲዮ እስከ መጨረሻ ፕሊዝ አዳምጡልኝ። ፕሊዝ ይህንን ቪዲዮ እስከ መጨረሻ አዳምጡት። በቃ እኔ ብዙ ነገር ስላጋጠመኝ ነው ይሄንን የምላችሁ። ስለዚህ ተባበሩኝና በቃ እኔ ግርም የሚለኝ ነገር ስለ ዘመዶቼ፣ ስለ ህይወቴ ኑሮ ምን ይመስል እኔ ብዙ ነገር እየተማርኩበት ነው ከዘመዶቼ። አሁን እኔ ብቻዬን ነኝ። ማንም ሰው በዚህ ሰዓት አጠገቤ ስለሌለ እናንተ የምታስፈልጉብኝ ሰዓት ላይ ነው አሁን ይህንን ቪዲዮ የሚሰራላችሁ። አንድ ቀን ተሳክቶልኝ ግን ወላሂ ላዚም ወላሂ ወቢላሂ ልክሪም ይህንን ቪዲዮ ለእናንተ ድጋሚ ያሳያችኋለሁ። ቃል ይገባላችኋለሁ። አብሽር፣ አንድ ቀን ይሰካልኛል። ብዙ ጊዜ አስቀሻለሁ። ብዙ ጊዜ ባይ ደም ብቻ ነው ማልቀስ ያቃተኝ። ይሄንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱልኝ። እወዳችኋለሁ። ስላዳመጣችሁኝ እናመሰግናለን። ባይ ባይ።